በህይወታችሁ በጣም በምታምኑትና ጓደኛዬ ነው በምትሉ ሰው ተከርታችሁ ታውቃላችሁ? እንደዚህ አይነት ነገር አጋጥሟችሁ የሚያውቅ ከሆነ ይህ ቪዲዮ ለእናንተ ነው። አጋጥሟችሁ የማያውቅም ከሆነ ደግሞ ለወደፊት እንድትጠነቀቁ ስለሚረዳችሁ ይህን ቪዲዮ ተመልከቱት። ውሸታምና አስመሳይ ጓደኞችን የምትለዩባቸውን 8 ምልክቶች እነግራችኋለሁ። በተለይ ደግሞ 7ኛና 8ኛውን በፍጹም አትጠብቋቸውም። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ጓደኝነት የህይወት ጣዕም ቢሆንም የተሳሳተ ጓደኛ ግን የህይወት መርዝ ሊሆን ይችላል። እናም ውሸታምና አስመሳይ የሆኑ ጓደኞችን ከምንለይባቸው 8 መንገዶች ውስጥ አንደኛው ሲኖረን ብቻ የሚገኙ ጓደኞች። እነዚህ ጓደኞች የደስታ ጊዜ ጓደኞች ይባላሉ። በደስታ ሰዓት፣ በግብዣ ሰዓት፣ በስጦታ ሰዓትና ገንዘብ ባለን ሰዓት ከዙሪያችን አይጠፉም። ችግሩ ስትሆኑና ስሜታቸው የተጎዳ ሰዓት ላይ ግን ስልካቸውን አጥፍተው ይጠፋሉ። በፍጹም አይገኙም። ለምሳሌ ያክል መኪና ስትይዙ አብሯችሁ የትም ቦታ ይዞራሉ። ነገር ግን አንድ ቀን መኪናችሁ ተበላሽቶ ጋራጅ ብትሰጡና ትራንስፖርት መጠቀም ቢኖርባችሁና አብሯችሁ እንዲሄዱ ብትጋብዟቸው ለመገኘት ፍቃደኛ አይሆኑም። ሁለተኛ፣ ከእናንተ በላይ ስለ ራሳቸው ማውራት። ወሬያቸው ላይ ጠቅላላ እኔ ብቻ ይበዛበታል። እናንተ ስለ ስኬታችሁ አሊያም ደግሞ ስለተሰማችሁ ስሜት ልታወሯቸው ስትፈልጉ በፍጹም ማዳመጥ አይፈልጉም። እናም ወዲያውኑ ወሬውን ወደ ራሳቸው ቀይረው ስለ ራሳቸው ብቻ ያወራሉ። እኔ ብቻ ልሰማ፣ እኔ ብቻ ልደመጥ ባዮች ናቸው። የእናንተን ስሜትና ሀሳብ የማዳመጥ ፍላጎት የላቸውም። እንደነዚህ አይነት ሰዎች የሚፈልጉት አዳማጭ ብቻ ነው። ሶስተኛ፣ የተደበቀ ቅናት አላቸው። በእናንተ ስኬት ከልባቸው አይደሰቱም። አንድ ነገር አሳክታችሁ ስትመጡ፣ ጥሩ ስራ ስታገኙ፣ ተመርቃችሁ እንኳን ደስ አላችሁ ሊሏችሁ ይችላሉ። ነገር ግን ከአንገት በላይና እያስመሰሉ እንደሆነ አይናቸው ላይ ይናገራል። እናም አይናቸው ውስጥ በግልጽ ቅናት ይታያል። እነዚህ ሰዎች ያገኛችሁትን ስኬት ቀላል ነው በማለት ዝቅ ለማድረግ ይሞክራሉ። እውነተኛ ጓደኛ ከእናንተ በላይ ባይደሰት እንኳን ቢያንስ ከእናንተ እኩል መደሰት መቻል አለበት። አራተኛው፣ በሌሎች ፊት እናንተን ዝቅ ማድረግ ይወዳሉ። ሰዎችን ለማሳቅ በሚልና ቀልድ ነው በሚል ሰዎች ፊት የእናንተን ድክመት እያወሩ ለማሳቅ ይሞክራሉ። ይሄ ነገር ትክክል አይደለም ስትሏቸው ቀልድ እኮ ነው፣ ቀልድ አይገባችሁም እንዴ እያሉ ጭራሽ ጥፋቱን ወደ እናንተ ያዞሩታል። እንደዚህ የሚያደርጉ ጓደኞች በዙሪያችሁ ካሉ ደግሞ እንዳያደርጉት ንገሯቸው። ነገር ግን ቀልድ ነው እያሉ በተደጋጋሚ የእናንተን ድክመት ሌሎች ሰዎች ፊት እያወሩ እናንተን ለማሸማቀቅና ሌሎችን ለማሳቅ የሚጠቀሙ ከሆነ ይህ ነገር ትክክል አይደለም። እናም ከቻሉ እንዲያስተካክሉ ንገሯቸው። ካልሆነ ግን ብትርቋቸው መልካም ነው። ምክንያቱም እነዚህ ሰዎች ውሸታምና አስመሳይ ጓደኞች ናቸው። አምስተኛው፣ ስለ ሌሎች እናንተ ፊት የሚያወሩ ከሆነ ሌላ ሰው ጋር ቆይተው እናንተ ጋር ሲመጡ ያንን ሰው መጥተው ለእናንተ የሚያሙላችሁ ከሆነ ነገ ከነገ ወዲያ ሌላ ሰው ጋር ሲሄዱ ደግሞ እናንተኑ ያሟቸዋል። ወሬ የሚነግርህ ሰው ወሬ ይወስድብሃል። እናም ሌላውን ሰው መጥቶ እናንተ ጋር የሚያማ ሰው እናንተንም ያማችኋል ማለት ነው። ስለዚህ እንደዚህ የሚያደርጉ ሰዎችን ጓደኛ ብሎ መያዝ ከባድ ነው። ስድስተኛው፣ አለመታመን ነው። ለሚስጥራቸው አይታመኑም። ሚስጥር ነው ለማንም እንዳትናገሩ ብላችሁ የነገራችኋቸውን ነገር ከሌላ ሰው ትሰሙታላችሁ። እናም ሄዳችሁ ለምን አወራችሁ ብላችሁ ስትጠይቋቸው በጣም የማምነውና የቅርብ ሰው ስለሆነ ነው፣ ምን ችግር አለው ይሏቸዋል። ችግርማ ባይኖሮ ኖሮ እናንተው ራሳችሁ ሄዳችሁ ለዛ ሰው ትነግሩት ነበረ። ወሬውም ሚስጥር ባልሆነ ነበረ። እንደዚህ ሚስጥራችሁን በየቦታው የሚያባክኑ ሰዎች ለጓደኝነት ብቁ አይደሉም። ጓደኝነቱን አያከብሩትም ማለት ነው። 7ኛ፣ ሁልጊዜ እናንተን ለመቀየር መሞከር። ማንነታችሁን አይወዱትም። አለባበሳችሁን፣ አነጋገራችሁን፣ የፀጉር ስታይላችሁን፣ ብቻ ሁሉ ነገራችሁ አይመቻቸውም እና እንድትቀይሩና እነሱ በሚፈልጉት መንገድ እንድትሆኑ ጫና ያደርጉባቸዋል። እነዚህ ሰዎች የሚፈልጉት እናንተን ሳይሆን የእነሱን ጥላ ነው። እነሱን እንድትመስሉና በእነሱ ላይ ሁሌም ጥገኛ እንድትሆኑ ይፈልጋሉ። እነሱ በሚመቻቸው መንገድ ሊሰሯችሁ ይሞክራሉ። እንደዚህ የሚያደርጉ ጓደኞች በዙሪያችሁ ካሉ ቀስ በቀስ ሳታስቡት በራስ መተማመናችሁን ያሳጧችኋል። እውነተኛ ጓደኛ ድክመታችሁን እየነገራችሁ ማንነታችሁን ግን ይቀበላል። እናንተ የሚያስደስታችሁንና የምትወዷቸውን ነገሮች እነሱ ስላልተመቻቸው ብቻ እንድትቀይሩ ጫና አያሳድሩባችሁም። 8ኛና የመጨረሻው ደግሞ ስህተታቸውን በፍጹም አያምኑም። እናም ይቅርታን አይጠይቁም። አንድ ጥፋት ሲያጠፉ በፍጹም ይቅርታ የሚል ቃል ካፋቸው አይወጣም። ያስቀይሟችሁና ይቅርታ መጠየቅ ግን አይፈልጉም። ነገሩን አረሳስተው ይመጡና መልሰው ጓደኝነቱ መቀጠል ይፈልጋሉ። እንደዚህ እኮ አድርጋችሁ ነበር፣ ጥፋት አጥፍታችኋል ስትሏቸው ደግሞ ጥፋቱን ወደ እናንተ ያዞሩታል። አንተ እኮ እንዲህ ስላደረግከኝ ነው፣ አንቺ እኮ እንደዚህ ስላደረግሽ ነው፣ ወይንም ደግሞ እከሌ እንዲህ ስላደረገ ነው እያሉ ጥፋታቸውን ሌላ ነገር ላይና እናንተ ላይ ማላከክ ይወዳሉ። እናም ፈጽሞ ይቅርታ የሚል ቃል ካፋቸው አይወጣም።
ለጥፋታቸው ኃላፊነት የማይወስዱና ይቅርታ ለመጠየቅ የማይፈልጉ ጓደኞች ካሏችሁ ጓደኝነቱን አያከብሩትም ማለት ነው። ቢያስቀይሟችሁም ግድ የላቸውም እንደማለት ነው። መጥፎ ጓደኛን ወይንም አስመሳይ ጓደኛን የምንለይባቸው 8 ምልክቶች እነዚህን ይመስላሉ። ጓደኞቻችሁ ጋራ እነዚህ ነገሮች ካሉ በግልጽ ለመነጋገር ሞክሩና ለመፍታት ሞክሩ። ነገር ግን ተነጋግራችሁም የማይሆን ከሆነ ራሳችሁን ለመጠበቅ ስትሉ ርቀታችሁን ብትጠብቁ መልካም ነው ላለሁኝ። አንዳንድ ጊዜ ብቸኝነት መጥፎ ጓደኛ ጋር ከመሆን የተሻለ ነው። የዛሬው ቪዲዮ ይህን ይመስል ነበረ። እስከ መጨረሻው ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እዚህ ጋር ያልተጠቀሰ ነገር ግን ቢካተት የምትሉት ነጥብም ካለ ኮሜንት ላይ አስቀምጡልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።